ሃሌሉያ ክብር ለስም ይሁን ኢየሱስ እናመሰግንሃለን ስለ ጥበቃይ ስለ እርዳታይ ስለ አብሮነት ስለ አገስከን ስለ ደገፍከን እናመሰግንሃለን ጌታ ሆይ ዛሬ ደግሞ አሁንም በዚህ ማለዳ ስለ ረዳሃን ያመሰገንን ደግሞም እርዳታህን አብሮነትህን እንጠራለን ጌታ ሆይ ስም ይብሩክ ይሁን ኢየሱስ የተወደዳችሁ ወንድሞች ናቶች ይህን ቪዲዮ ለምትወዷቸው ሰዎች ሼር አድርጉ በደንብ አድርጋችሁ ላይክ እና ሰብስክራይብ ማድረጉን እንዳትረሱ እግዚአብሔር በዚህ ጸሎት ህይወታችሁን ላይ ታላቅ ነገር ያደርጋል ሃሌሉያ በተለያየ አይነት በማይመቹ ሁኔታዎች ውስጥ ያላችሁ በብዙ አይነት ውጊያ ውስጥ የምታልፉ እግዚአብሔር አምላክ እጁን እንዲዘረጋላችሁ እኔ ጸልያለሁ እግዚአብሔር አምላክ ጣልቃ እንዲገባላችሁ እኔ ጸልያለሁ ጌታን የምታመሰግኑበት እግዚአብሔር ረዳኝ እግዚአብሔር ጣልቃ ገባልኝ የምትሉበት አምራት በህይወታችሁ እንዲሆን ጸልያለሁ ሃሌሉያ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ጳውሎስን ሐዋርያውን ጳውሎስ እጁ በእፉኝት እንደተነደፈ ይናገራል እና በሐዋርያት ሥራ ምዕራፍ 28 ላይ ይሁን እንጂ ግን እሱ አራገፋት ይላል ዛሬ ህይወታችሁ ውስጥ ዘመናችሁ ውስጥ መንገዳችሁ ውስጥ በተለያየ አይነት ሁኔታ በሰዎች ምላስ የተነደፋችሁ በጣም በማይመቹ ሁኔታዎች ውስጥ ያለፋችሁ ያላችሁ ልትቋቋሟቸው የማትችሏቸው ከአቅም በላይ የሆነ ፈተና መካከል ላይ ያለፋችሁ ያላችሁ ወንድምና እህቶቼ እግዚአብሔር ከእናንተ ጋር ከመሆኑ የተነሳ ታራግፋላችሁ ስፔሻሊ በዚህ 2018 ላይ እጅግ ብዙዎቻችሁ ያለፋችሁበት መንገድ ለእናንተም ግራ የሚያጋባችሁ ነው በጣም ከባድ በሆነ በማይመቹ ሁኔታዎች ውስጥ ታልፋላችሁ ግን ደግሞ አሁን የሚመጣው አዲሱ ዓመት በእንደዚህ ሁኔታ አይቀጥልም እግዚአብሔር አምላክ የእናንተን ውጊያ ይዋጋል እግዚአብሔር አምላክ ስለ እናንተ ይነሳል እግዚአብሔር አምላክ ጣልቃ ይገባላችኋል ይህን ጸሎት ስትጸልዩ በእምነት ጸልዩ እግዚአብሔርን በነገሮቻችሁ ላይ ጥሩ ና በሉት ሃሌሉያ እስከ መጨረሻው ጸልዩ ይህን ጸሎት ከኔ ጋር ሼር አድርጉ ለሌሎች ኢየሱስ ጌታ ና በሉት በነገሬ ላይ ና ፈልግሃለሁ ያላንተ ምሰራው ስራ የለም ያላንተ ምንም ማድረግ አልችልም ያላንተ አቅም የለኝም ጉልበት የለኝም ብርቱ አይደለሁኝም ጠንካራ አይደለሁኝም ካንተ ጋር ነው መበረታው አንተን ይዤ ነው ምጠነክረው የጥንካሬ ምክንያት አንተ ነህ በሉ ኢየሱስን ተናገሩ ሃሌሉያ ያለ ጌታ አንችልም ያለ ጌታ ኃይል የለንም ያለ ጌታ ብርቶች አይደለንም ዛላባሻ ካታራባያ ሌቶሮቦ ሾኮቶኮ ቦሮቦስ ሜላዲ ጋጃባ ጋዲካ ራዲያቦስ ብራዳ ጋጃዳ ባያ ዲያኮቶ ፈሄና ማንታ ሴላቫሃዳ ጋራዲ ሻላቦሮ ጎዶጎቦስ እግዚአብሔር አምላክ ሆይ ስም ይብሩክ ይሁን ጌታ ሆይ በኢየሱስ ክርስቶስ ስም ክብር ላንተ ይሁን በዚህ ማለዳ ወደ አንተ የመጣነው ታላቅነትህን ለማወጅ ነው እግዚአብሔር በዚህ ማለዳ ወደ አንተ የመጣነው ጌታ ሆይ መራገፍ ያለበት ከኛ ህይወት ላይ እንዲራገፍ ነው እግዚአብሔር አንተ የማትፈልገውን አንተ የማትወደውን ህይወት ከኔ ህይወት ላይ ጌታ ሆይ አንሳልኝ ድልን ስጠኝ ሞገስ ሁነኝ ነገሬን ቀይረው እግዚአብሔር አምላክ ሆይ ስምህን ጠርቼ አላፈርኩም አንተን ብዬ አልከሰርኩም ጌታን ብዬ አልወደኩም አልጠፋሁም እግዚአብሔር ሆይ ክብር ላንተ ይሁን ስለ እርዳታይ ስለ አባትነት ስለ ታላቅነት አንተን አመሰግንሃለሁ ጌታ ሆይ
የኔ ጉዳይ ያለው በሰዎች እጅ ላይ ሳይሆን ባንተ እጅ ላይ መኖሩን አውቃለሁ። ጌታ ሆይ አሁንም ነገሬን እየሰራህና አሁንም ነገሬን እየቀየርከውና አሁንም ጣልቃ እየገባህና አሁንም ክንዴን እየዘረጋህና አሁንም ድል እየሰጠህና አሁንም ተአምራት እያደረግህና አሁንም እግዚአብሔር አምላኬና አባት ሆይ በየትኛውም አይነት ሁኔታ እግዚአብሔር ለእኔ በከበደኝ ጉዳይ ላይ እኔ ባቃተኝ ነገር ላይ እኔ ባልቻልኩበት ጉዳይ ላይ ያንተ ችሎታ ይገለጥ፣ ያንተ ችሎታ ይገለጥ። እዚህ ጸሎት ቤት ውስጥ ሲመጣ እግዚአብሔር ወደፊት ሲመጣ በዚህ በጸሎት ቤት ወይም በጸሎት ዩቲዩብ ቻናል ውስጥ ወደፊት ሲቀርብ እግዚአብሔር አምላክ ሆይ አንተን ፈልጌ ነው፣ አንተን ፈልግሃለሁ። አንተ ሁሉ ነገሬ ነህ። ሁሉ ነገር ያልፋል፣ ሁሉ ነገር ይቀየራል፣ ሁሉም ነገር ይቀራል። አንተ ግን ድሌ ነህ፣ አንተ ግን ሞገሴ ነህ፣ አንተ ግን ኃይሌ ነህ፣ አንተ ግን ክብሬ ነህ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ክብር ለስም ይሆን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም አምልኮ ለስም ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ውዳሴ ለስም ይሁን። እባክህ የኔ ጌታ ክንድህን ግለጥ። እባክህ የኔ ጌታ ጣልቃ ግባ። እባክህ የኔ ጌታ አዲስ ነገር ይሁን። እባክህ የኔ ጌታ የተአምራት እጆችህን ዘርጋ። እባክህ የኔ ጌታ በነገሮች ሁሉ ላይ ጣልቃ እንድትገባ ጸልያለሁ። እባክህ የኔ አባት ኤራባሻ ካታራባሳ ካታካባስ ሎብራዲያ ካታባሻ ካታካፋስ ሳብራዲ ካቶራባሻ ካታራባያዲያጋስ የተራገፈ ይሁን። እግዚአብሔር ሆይ ስሚ ብሩክ ይሁን። አንዳንዶቻችሁ መቆም በሌላችሁበት ቦታ ላይ ቆማችኋል። መሄድ እያለባችሁ መሄድ ያቃታችሁ፣ መንቀሳቀስ እያላችሁ መንቀሳቀስ ያቃታችሁ፣ በቃ ሊሚት የተደረጋችሁ ሰዎች አላችሁ። አሁን በጌታ በኢየሱስ ክርስቶስ ስም እግዚአብሔር በድል እንዲያወጣችሁ፣ በሞገስ እንዲያወጣችሁ፣ በኃይል እንዲያወጣችሁ፣ በታላቅ ክብር እንዲያወጣችሁ፣ በታላቅ ሞገስ ጌታ እንዲያወጣችሁ ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ሳትከለከሉ ዜፓያሳ ጋሻባ ሀዳጋባስ አምላኬ ጣልቃ ገባላችሁ። አምላኬ እጁን ዘረጋላችሁ። አምላኬ ነገር ቀየረላችሁ። አምላኬ እግዚአብሔር ከፊታችሁ ቀደመ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ቅደም። አሁን በኢየሱስ ክርስቶስ ስም በተለያየ አይነት ሁኔታ ውስጥ ያሉ እህቶችና ወንድሞቼ አሁን በኢየሱስ ስም እርምጃ ይጀምሩ። ይቆማችሁ ያላችሁ ማለት መሄድ እየፈለጋችሁ መሄድ ያቃታችሁ ሰዎች አላችሁ። ኢቭን በተለያየ አይነት ፕሮሰስ ጉዳይ ላይ በጣም የተጨነቃችሁ ሰዎች አላችሁ። መስራት የምትፈልጉት በልባችሁ ላይ ትልልቅ ነገር መስራት እየቻላችሁ ግን እንዳትሰሩ የተከለከላችሁ ሰዎች አላችሁ። እንዳታደርጉ የተከለከላችሁ ሰዎች አላችሁ። እንደ እግዚአብሔር ሰው ግን በዚህ ሰዓት ላይ ጸልያለሁ። በጌታዬ በኢየሱስ ክርስቶስ ስም ጌታ ጣልቃ ገባላችሁ። በጌታዬ በኢየሱስ ክርስቶስ ስም እግዚአብሔር እጁን ይዘረጋላችኋል። በጌታዬ በኢየሱስ ክርስቶስ ስም ነገር ይቀየራል። በጌታዬ በኢየሱስ ክርስቶስ ስም ተአምራት ይሆናል። በጌታዬ በኢየሱስ ክርስቶስ ስም አትረበሹም። በጌታዬ በኢየሱስ ክርስቶስ ስም እግዚአብሔር ይውላችሁ ከዚህ ሰዓት ጀምሮ ማድረግ እየቻላችሁ አቅም ይዛችሁ ግን ፋይናንሻል እጥረት ይዟችሁ የተቀመጣችሁ ሰዎችን አያቸዋለሁ። በቃ ምንም ማድረግ ስለማትችሉ ብቻ ብዙ ነገር መስራት እየቻላችሁ ፖቴንሻሉ እያላችሁ አቅም እያላችሁ ጉልበት እያላችሁ ችሎታው እያላችሁ ግን በቃ የያዛችሁ ሰዎች ከዚህ ሰዓት ጀምሮ የያዛችሁ ይለቃችኋል። የምትፈልጉት ነገር፣ የምትለምኑት ነገር፣ የምትጸልዩት ነገር እግዚአብሔር አምላክ አዞት ወደ እናንተ ይመጣል። ታዞ ይመጣል። ወደ ቤታችሁ ታዞ ይመጣል። አሜን ነው ወይ? ታዞ ይመጣል። ዛሬ በዚህ ሰዓት ላይ በጌታ በኢየሱስ ስም በዚህ ማለዳ አውጃለሁ። ታዞ ወደ እናንተ ይመጣል። በረከታችሁ ታዞ ይመጣል።
ነገራችሁ ታዞ ይመጣል። ይራባጋዳጋባቻጋባካስ ታዞ ወደ አንድ ሰው እንዲመጣ ታዞ በኢየሱስ ስም ወደ እናንተ እንዲፈጠን እግዚአብሔር እጅግ የፈጠነን ጉብኝት እንዲያደርግላችሁ፣ እጅግ የፈጠነን ተአምራት እንዲያደርግላችሁ፣ ጌታን የምታመሰግኑበትና ጌታ እኮ ነው የምትሉበት ኃይለኛ ጉብኝት እንዲመጣላችሁ እኔ ጸልያለሁ በናዝሬቱ ጌታ በኢየሱስ ክርስቶስ። ራዲጋባሼ ሌቬኬታባስ ኦራባ ያዲያባጃ ጋዳጋባስ አለፈ ጌታ፣ አለፈ ጌታ፣ አለፈ ጌታ፣ አለፈ ጌታ፣ አለፈ ጌታ፣ አለፈ በኢየሱስ መንፈስ ቅዱስ አለፈ፣ መንፈስ ቅዱስ አለፈ። የአንድን ሰው ጉዳይ እየሰራ አለፈ። የአንድ ሰው ጉዳይ በኢየሱስ ስም አሁን በዚህ ሰዓት መልስ እንዲሆንለት ጸልያለሁ። እግዚአብሔር ያዘጋጃል አይደለም? እግዚአብሔር በማዘጋጀት ነው የሚታወቀው። እግዚአብሔር የሚያዘጋጅ አምላክ ነው። እግዚአብሔር የሚያዘጋጅ አምላክ ነው። ያዘጋጃል ጌታ። የለመናችሁትን የፈለጋችሁትን እግዚአብሔር አምላኬ ያዘጋጃል፣ ያዘጋጃል፣ በእውነት ያዘጋጃል። እኔ ጸልያለሁ በጌታ በኢየሱስ ክርስቶስ። እግዚአብሔር በኢየሱስ ስም ጣልቃ እንድትገባ ጸልያለሁ። አዲስ ነገር እንዲሆን ጸልያለሁ። ተአምራት እንዲሆን ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም በነገሮቻቸው ላይ ያንተ ክንድ እንዲገለጽ ጸልያለሁ። ነገር እንዲቀየር ጸልያለሁ። ጌታ እኮ ነው፣ ጌታ እኮ ነው የምትሉበትን ነገር በሕይወታችሁ እግዚአብሔር እንዲያደርግላችሁ ጸልያለሁ። እግዚአብሔር እኮ አስደነቀኝ፣ እግዚአብሔር እኮ አስገረመኝ፣ እግዚአብሔር እኮ አሳለፈኝ፣ እግዚአብሔር እኮ ድል ሰጠኝ፣ ከፊቴ ጌታ ቀደመ፣ ከፊቴ ጌታ ወጣ የምትሉበት ጉብኝት ይሆንላችሁ። አቻባ ካታራባስ ሮባ ካታላባ ያዲያካስ ሄልቫኒ ካታራባሻ ካታራባስ ብራስ ካቲዳ ባሻላ ባህራካያ አኮኖ ሞንታራ ዲያጋዳጋ ባሻዳባስ ጸልያለሁ በጌታ በኢየሱስ ስም ይራገፍ። የሰዎች የማይጠቅም አልባልታ ከዳንተ ሕይወት ላይ ተራገፈ፣ ተራገፈ በኢየሱስ ስም፣ 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 ተራገፈ በኢየሱስ። መራገፍ ያለበት ጉዳይ በሙሉ ተራገፈ። መነቀል ያለበት ጉዳይ በሙሉ ተነቀለ። መመታት ያለበት ጉዳይ በሙሉ ተመታ። መነሳት ያለበት ጉዳይ በሙሉ ተነሳ። እረ እግዚአብሔር ይህንን ያደርጋል። እረ ጌታ ይህንን ይሰራል። እረ ይህንን አምላክ ይፈጽማል። እግዚአብሔር አምላክ ክንዱን ይዘረጋል። እግዚአብሔር አምላክ ዝም አይልም። እግዚአብሔር አምላክ ጸጥ አይልም። እግዚአብሔር አምላክ ረጭ አይልም። ይሰራል፣ ይፈጽማል፣ ያደርጋል፣ ያሳልፋችኋል። ሃሌሉያ። እግዚአብሔር ሆይ በኢየሱስ ስም እለፍ፣ እለፍ፣ ባዶነታቸው ላይ እለፍ። በኢየሱስ ክርስቶስ ስም ኪሳራቸው ላይ እለፍ። በደከሙበት ጉዳይ ላይ እለፍ። ባበቁት ነገር ላይ እለፍ። በጨረሱት ጉዳይ ላይ እለፍ። አይሆንም ባሉት ላይ እለፍ። አይቻልም ባሉት ላይ እለፍ። በቃ ተስፋ የለውም በተባለ ነገር ላይ እለፍ፣ 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 እለፍ። ጌታ ኢየሱስ እለፍ። እየሰራህ እለፍ ጌታ ሆይ። እየቀየርክ እለፍ ጌታ ሆይ። ጣልቃ እየገባህ እለፍ ጌታ ሆይ። ራባጃ ጋዳጋዳጋዳጋባቺ ላባራዳጋባስ ሶባሃዳጋባቺ ዳቦሮኮቶኮቦስ ሜላዲያጃ ባጋዳጋባጋራዲያስ በናዝሬቱ በኢየሱስ ክርስቶስ እግዚአብሔር አምላክ ጣልቃ ይግባላችሁ። በናዝሬቱ በኢየሱስ ክርስቶስ እግዚአብሔር አምላክ ክንዱን ይዘርጋላችሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ጌታ አምላክ ከፊታችሁ ላይ ይውጣ። በናዝሬቱ ጌታ በኢየሱስ ክርስቶስ እግዚአብሔር አምላክ እጁን ይዘርጋላችሁ፣ ክንዱን ይዘርጋላችሁ፣ ጣልቃ ይግባላችሁ። አዋጅ በሙሉ የተቀየረ ይሆን።
የአንድን ሰው ጉዳይ ያዘገየ፣ የአንድን ሰው ጉዳይ ያቆየ፣ የአንድን ሰው ጉዳይ ወደ ኋላ የሚገትት በኢየሱስ ስም ለቀቀ፣ ለቀቀ፣ ለቀቀ። አሁን ለቀቀ። አሁን ለቆ ሄደ በኢየሱስ ስም፣ ለቆ ሄደ በኢየሱስ። ይኸው ለቀቀ፣ ለቀቀ። ነገራችሁን ከዚህ በኋላ ነገራችሁ አይያዝም። ከዚህ በኋላ ነገራችሁ አይጓተትም። ለቆ ሄደ። እግዚአብሔር እኮ ነው፣ ጌታ እኮ ነው። ተቀየረ እኮ፣ እጁ ተገለጠ። ይሄ የእግዚአብሔር ክንድ ነው፣ ይሄ የእግዚአብሔር እጅ ነው እንድትሉ አሁን በኢየሱስ ስም ጸልያለሁ። አለፈ ጌታ፣ አለፈ ጌታ፣ አለፈ ጌታ። ተቀየረ ነገር፣ ተቀየረ ነገር። የአንድ ሰው ጉዳይ ተቀየረ። የአንድ ሰው ነገር በኢየሱስ ክርስቶስ ስም ፈጥኖ ተስተካከለ፣ ፈጥኖ ተስተካከለ፣ ፈጥኖ ተስተካከለ። ኢየሱስ ኦ ኢየሱስ፣ እግዚአብሔር አለፈ፣ ጌታ አለፈ፣ ጌታ አለፈ። በጣም በሚያስደንቅ ሁኔታ እግዚአብሔር የብዙዎቻችሁ ነገር ሲቀይር ያለው ወደ አዲስ ሲቀየር ነው ማየው። ከነበረበት ይቀየራል። በጣም በሚገርም ፍጥነት ይቀየራል። አምላኬ እኮ ነው፣ ጌታዬ እኮ ነው፣ እግዚአብሔር እኮ ነው እንድትሉ፣ ረዳኝ እኮ፣ አገዘኝ እኮ፣ አሳለፈኝ እኮ እንድትሉ ጸልያለሁ። በኢየሱስ ክርስቶስ ድል ሰጠኝ እኮ፣ ሞገስ ሆነኝ እኮ፣ ጌታ እኮ ነው እንድትሉ በጌታ በኢየሱስ ስም ጸልያለሁ። አምላኬ እኮ ነው፣ እግዚአብሔር እኮ ነው፣ እሱ እኮ ነው፣ ስሙ ይባረክ እንድትሉ እንድታመሰግኑ የሚያደርግ ሃሌሉያ። አታጉረመርሙ፣ ታመሰግናላችሁ። አታጉረመርሙ፣ በጌታ በኢየሱስም ታመሰግናላችሁ። አመስጋኝ ትሆናላችሁ፣ አመስጋኝ ትሆናላችሁ በኢየሱስም። እግዚአብሔር ይችላል፣ ጌታ ይችላል፣ መቀየር ይችላል፣ የኔን ነገር መስራት ይችላል። እኔ የከበደኝ ለሱ ቀላል ነው። እኔ ያደከመኝ እኔን እሱ አያደክመውም። እኔ ከአቅሜ በላይ የሆነብኝ ጉዳይ ለሱ ቀላል ነው። እኔ ነኝ እንጂ ከአቅሜ በላይ የሆነው ለሱ ቀልድ ነው። እኔ ነኝ እንጂ ያልቻልኩት እሱ ደግሞ ሁሉን ይቀይራል። እኔ ነኝ እንጂ ያቃተኝ እሱ አያቅተውም። ያባጋዳጋስ ራጋዳጋባሾ ኮቶኮቦስ ባራዲያላ ባጋዳጋባሻ ዳጋባስ ራጋዳጋባሻ ካቶኮቶኮቦስ በጌታዬ በኢየሱስ ስም ጸለይኩኝ። እግዚአብሔር አምላክ ሆይ ክንድ ይገለጥ። እግዚአብሔር አምላክ ሆይ እጅ ይገለጥ። መራገፍ ያለበት ጉዳይ ሁሉ ይራገፍ። መነቀል ያለበት ሁሉ ይነቀል። አብ ያልተከለው ተክል ሁሉ ይነቀላል ተብሎ እንደተጻፈ ከዚህ ሰዓት ጀምሮ አብ ያልተከለው ተክል ሁሉ ይነቀል። አብ ያልተከለው ተክል ሁሉ ተነቀለ። አብ ያልተከለው ተክል ሁሉ ተነቀለ። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። አብ ያልተከለው ተክል፣ አብ ያልተከለው ተክል፣ አብ ያልተከለው ተክል ሁሉ ተነቀለ፣ ተነቀለ፣ ተነቀለ። የማትፈልጉት ህይወት፣ የማትፈልጉት የማያስፈልጋችሁ ጉዳይ፣ እናንተን ያደከማችሁ ጉዳይ፣ የማትፈልጉት ጉዳይ ሁሉ ተነቀለ። እግዚአብሔር ጣልቃ ገባ። ጌታ ክንዱን ዘረጋ። ጌታ እጁን ዘረጋ። ጌታ እጁን ዘረጋ። ተነቀለ፣ 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 ተነቀለ። እግዚአብሔር ሁሉን ይሰራል። እግዚአብሔር ሁሉን ያያል። እግዚአብሔር ሁሉን ይቀይራል። ይኸውላችሁ እግዚአብሔር ያያል። ምን ውስጥ እንዳላችሁ ጌታ ያያል። ምን እንደከበደህ ጌታ ያያል። ምን ላይ ጣልቃ መግባት እንዳለበት ጌታ ያውቃል። ምንድነው ከአቅምህ በላይ የሆነው ጉዳይ? ምንድነው ያታገለሽ ጉዳይ? ምንድነው በቃ ይሄ ለኔ አልቻልኩም፣ ምን ላርገው? ለማን ልናገረው? ለማንን ላማክረው ያላችሁበት ጉዳይ ምንድነው? ማንንም አታማክሩ፣ ለጌታ ንገሩ። ጌታ መልሳለሁ። ማንንም አማክራችሁ የምታገኙት አዲስ ነገር የለም። ለጌታ ግን ስትናገሩ መልስ አላችሁ። ለጌታ ግን ስታወሩ መልስ አላችሁ። እግዚአብሔር ጋር መልስ አለ። ጌታ ጋር መልስ አለ።
እሱ ዘንድ መልስ አለ። እስቲ መልስ አለ በሉ። መልስ አለ እግዚአብሔር ጋር። መልስ አለው እግዚአብሔር ይመልስልኛል በሉ። ባጋዳጋ ያመነ ሰው ነው ይሄን የሚያወራው። ይመልስላችኋል። መልስ አላችሁ በጌታዬ በኢየሱስ ክርስቶስ ስም ይመልስላችኋል። ጌታ ይመልስላችኋል። ጌታ መልስ ይሰጣችኋል። ጌታ የመልስ አምላክ ነው። እሱ የሚመልስ አምላክ ነው። እሱ የሚመልስ አምላክ ነው። እሱ ኦራባካሻጋዳጋባጋዳጋባስ አለፈ። እግዚአብሔር አለፈ፣ እየቀየረ አለፈ፣ ነገራችሁን እየሰራ መልስ መጣላችሁ በኢየሱስ ስም። ይሄን በእምነት ተናገሩ። መልሴ መጣልኝ በሉ። መልሴ መጣልኝ። የጸሎቴ መልሴ መጣ። ብዙ ጊዜ የደከምኩበት ጸሎቴን፣ ብዙ ጊዜ የለመንኩበትን ልመናዬን፣ ብዙ ጊዜ በእግዚአብሔር ፊት ያስቀመጥኩበትን ጩኸቴን፣ ብዙ ጊዜ እግዚአብሔርን እይልኝ፣ ተመልከትልኝ፣ ዳስልኝ፣ ጣልቃ ግባልኝ ያልኩበት መልሴ መጣልኝ፣ 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 መጣልኝ። ኦ ማይ ጋድ መጣላችሁ በኢየሱስ መጣላችሁ። መልስ መጣላችሁ በኢየሱስ መልስ መጣ በጌታ በኢየሱስ ክርስቶስ። እግዚአብሔር ይችላል። እግዚአብሔር ይችላል። መቀየር ይችላል። ጣልቃ መግባት ይችላል። ነገር መቀየር ይችላል። ተአምራት ማድረግ ይችላል። እጅግ ነገሬን ማፍጠን ይችላል። እጅግ ነገሬን ማስቸኮል ይችላል። እጅግ የኔ ጉዳይ እንዲፈጥን ማድረግ ይችላል። የኔን ነገር ማስተካከል ይችላል። ጌታዬ ይችላል። አምላኬ ይችላል። በያዳጋ ባጃላቦስ ማላጋዲራ ባሻጋዳጋባስ ተማመኜ ከትከሻው መሃል ሆኜ አድራለሁኝ ከሱ ጋራ አስተማማኝ የሚያኮራ ተማመኜ በትከሻው መሃል ሆኜ አድራለሁኝ ከሱ ጋራ አስተማማኝ የሚያኮራ ሻባሃዳ ጋባያ እተማመናለሁ። ክንድህን አይቻለሁ። ትናንት ስታሳልፈኝ፣ ትናንትም ስትረዳኝ፣ ትናንት አቅም ስትሆነኝ፣ ትናንት አባት ስትሆነኝ፣ መንገድ ስታወጣልኝ፣ ድል ስትሰጠኝ፣ ነገሬን ስትቀይረው አቻ ባጋዳጋባስ አይቻለሁ። ጌታ ሆይ ዛሬ የሚጠራለሁ ስምህን። ዛሬ የሚጠራለሁ ጌታ ሆይ። ዛሬም አንተን እላለሁ ጌታ ሆይ። አንተ መልካም ነህ። አንተ ታላቅ ነህ። ሁሉን ትችላለህ። ሁሉን ትቀይራለህ። ሁሉን ታድሳለህ። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ስም ክብር ለስም ይሁን። በጌታ በኢየሱስ ስም ክብር ለስም ይሁን። እግዚአብሔር ሆይ ክብር ለስም ይሁን። አንተ መልካም ነህ። አንተ መልካም ነህ። አንተ አባታችን ነህ። ሄላ ቫጋዳጋባስ ባንተ ደስ ይለናል። ባንተ ደስ ይለናል። ግራ አንጋባም። መንገድ አይጠፋንም። እግዚአብሔር አንተን ይዘናል። መንገዳችን አንተ። ሃሌሉያ። ስም ይባረክ ኢየሱስ። ስም ይባረክ ኢየሱስ። ጻድቅ አንተን ጠርቶ ከፍ ከፍ ይላል። ጻድቅ ወደ አንተ መጥቶ ከፍ ከፍ ይላል። የጻድቃን መሸሻ ነህ። አንተ እውነተኛ ረዳት ነህ። ስሜ ብሩክ ይሁን ኢየሱስ። ስሜ ብሩክ ይሁን ኢየሱስ። ባንተ ደስ ይለናል ኢየሱስ። ባንተ ደስ ይለናል ኢየሱስ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ትምክህታችን ነው ኢየሱስ። ትምክህታችን ነው ኢየሱስ። ትምክህታችን ነው ኢየሱስ። ትምክህታችን ነው ኢየሱስ። አንመካም በሌላ ነገር። የምንመካው ሌላ ነገር የለንም። ትምክህታችን አንተ ነህ። ይህ አለኝ አለን ብለን የምንቆጥረው ነገር የለንም። ከሁሉም ነገር አንተ ትበልጥብናለህ። እግዚአብሔር በኢየሱስ ስም ይባረክ። ወደ አንተ እንጠጋለን። ፊትህን እንፈልጋለን። አንተን ጌታዊ በኢየሱስ ስም እንጠራለን። አንተን እግዚአብሔር አምላክ በኢየሱስ ክርስቶስ ስም እንጠራለን። ስምህ ከፍ ከፍ ይበል። ስምህ ከፍ ከፍ ይበል ኢየሱስ። ክብር ለስምህ ይሁን ኢየሱስ።
ውዳሴ ለስም ይሁን ኢየሱስ። አምልኮ ለስም ይሁን ኢየሱስ። ምስጋና ይድረስ ኢየሱስ። አመሰግናለሁ። የሚያስፈልገኝን ሁሉ ደግሞ አንተ ትሞላልኛለህ። ሳመሰግን የኔ ነገር ይሰራል። ሳመሰግን የእህቶቼ ጉዳይ ይቀየራል። ሳመሰግን የወንድሞቼ ነገር ይሰራል። ሳመሰግን የአገልግሎት በሮቼ ይከፈታሉ። ስናመሰግን የእኛ ነገር የዘገየ ነገር እንኳን ቢሆን ይፈጥናል። ስናመሰግን እግዚአብሔር ስለ እኛ ከዙፋኑ ይነሳል። ስናመሰግን እግዚአብሔር አምላክ አዲስ ነገር ያደርግልናል። ስናመሰግን የጌታ ክንድ ይገለጣል። ስናመሰግን በጣም በብዙ ድልና በብዙ ሞገስ እንመላለሳለን። ስናመሰግን እግዚአብሔር አምላክ ድል ይሰጠናል። ሃሌሉያ! ክብር ለስም ይሁን ኢየሱስ። ውዳሴ ለስም ይሁን ኢየሱስ። አምልኮ ለስም ይሁን ኢየሱስ። በቀን ላይ የሚበር ፍላጻ ይመታ። ቀን ላይ ያለ በቀን የሚሰራ መንፈስ ይመታ። ኤጃጋባጋዳጋባጋዳጋባጋዳጋባስ ሮቦጎዶጎቦሺላጋዳጋባጋዳጋባስ በቀን ከሚበር ፍላጻ በቀን ከሚበር ፍላጻ በቀን ከሚበር ፍላጻ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም ባንተ ይጠበቁ። ይህንን ጸሎት የሚሰሙ ሰዎች ወደ ስራቸው ከመሄዳቸው በፊት ወደ መንገዳቸው ከመሄዳቸው በፊት በነገሮቻቸው ላይ አንተ ጣልቃ ግባ። በጉዳዮቻቸው ላይ አንተ ጣልቃ ግባ። እግዚአብሔር አባትና አምላክ ሆይ በኢየሱስ ክርስቶስ ስም አዲስ ነገር ይሁን። በኢየሱስ ክርስቶስ ስም ነገር ይቀየር። በኢየሱስ ክርስቶስ ስም ተአምራት ይሁን። በኢየሱስ ክርስቶስ ስም ብሩክ ይሁን ኢየሱስ። ክብር ላንተ ይሁን ኢየሱስ። ክብር ለስም ይሁን ኢየሱስ። ኤዳባቻ ባካታካባስ ማላዳጋባቻ ካታካስ ሶባሃዳ ካባራዴ ሌብስ ያዳጋቡጃ ባራዲጋስ እግዚአብሔር ተመስገን። እግዚአብሔር ተመስገን። ከፍ በል ኢየሱስ። ከፍ በል ኢየሱስ። ክበር ኢየሱስ። ንገስ ኢየሱስ። ተመስገን ኢየሱስ። አመሰግንሃለሁ ኢየሱስ። አከብርሃለሁ ኢየሱስ። ከፍ አረጋሃለሁ ኢየሱስ። ውዳሴ ላንተ ይሁን። አምልኮ ላንተ ይሁን። ለገናናው ስምህ ክብር ይሁን። ለገናናው ስምህ ውዳሴ ይሁን። ለገናናው ስምህ ጌታ ሆይ በኢየሱስ ክርስቶስ ስም ክብር ይሁን። ለገናናው ስምህ ጌታ ሆይ በኢየሱስ ስም ምስጋና ይሁን። አንተ መልካም ነህ። አንተ ታላቅ ነህ። አንተ ትችላለህ። መቀየር ትችላለህ። ጣልቃ መግባት ትችላለህ። ተአምራት ማድረግ ትችላለህ። አዲስ ነገር መስራት ትችላለህ። ነገር መቀየር ትችላለህ። ኢየሱስ 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 ክብር 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 ላስምህ ይሁን። ክብር 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 ላንተ ይሁን። ውዳሴ ላንተ ይሁን። ጃባካታካባካታካባስ በመንፈሴ አንዳንድ ሰዎች ይሄ ምንድነው ድልድይ ሰዎች ሲሻገሩ ታውቃላችሁ። በጣም በሚገርም ሁኔታ የሆነ አሮጌ ከሆነ ከማይመች ቦታ ውስጥ በሚገርም በጣም እግዚአብሔር አምላክ እንደ ከተማ አይነት ነገር ከአንድ ቦታ ወደ ሌላ ቦታ ሰው ሽፍት እንደሚያደርግ እንደዚህ በጣም በእግዚአብሔር ወደ ተዘጋጀ ቦታ በድልድይ በሚያምር ድልድይ የሚሻገሩ ሰዎችን አያለሁ። ምንድነው ስለ እግዚአብሔር እንደዚህ ያለኝ ኒው ምዕራፋቸው ውስጥ የሚገቡ ልጆቼ ናቸው አለኝ። ኒው ምዕራፋቸው ውስጥ ኒው ቻፕተር ውስጥ የሚገቡ ልጆቼ ናቸው አለኝ። ሃሌሉያ! ኒው አዲስ ምዕራፍ ውስጥ ስትገቡ አይቻለሁ በጌታ በኢየሱስ ክርስቶስ። ስትገቡ አይቻለሁ በጌታ በኢየሱስ ክርስቶስ። ስትገቡ አይቻለሁ በጌታ በኢየሱስ ክርስቶስ። መግባት ሆነላችሁ በአዲስ ምዕራፍ ውስጥ ወደ አዲስ ምዕራፍ መግባት ሆነላችሁ። መግባት ሆነላችሁ። ላመነ ሰው ለተቀበለ ሰው በኢየሱስ ክርስቶስ ምዕራፉ ተቀየረ። አድራሻው ተቀየረ።
አቅጣጫው ተቀየረ። ወደ አዲስ ምዕራፍ አንድ ሰው ገባ። ወደ አዲስ ክብር ውስጥ አንድ ሰው ገባ። በአዲስ ነገር ውስጥ አንድ ሰው ገባ። አሮጌ አይደለም፣ አዲስ ጉዳይ ውስጥ ገባ አንድ ሰው። በኢየሱስ ስም ገባው 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 ብላችሁ ኮመንት ላይ ተናገሩ። ገባው 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 በሉ። ወደ አዲስ ተፈጸመ በጌታ በኢየሱስ ስም። ሳብስክራይብ እና ሼር ማድረጉን እንዳትረሱ አደራ ወዳጆች፣ ለሰዎች መድረስ ስላለበት ማለት ነው። እናንተ ላይክ ስታረጉ ደግሞ ቪዲዮውን ለብዙ ሰው ያደርሰዋል ማለት ነው። ስለዚህ ይሄ እግዚአብሔር አምላክ ወዳላችሁ መግባት የምትገቡበት ሰዓታችሁ፣ ጊዜያችሁ ነው። በኢየሱስ ስም አሜን ነው ወይ?